ቸላቸው ሁሉ ነገር ያላቸው ሰው አልነበሩም። ድህነት ነበረባቸው። በጣም የሚገርማችሁ ባለፈው ማንስቸዋለሁ የጎሳ መሪዎች ለሰው ከመስጠት ብዛት ሰው ከማስተናገድ ብዛት ደሃ ይሆናሉ። አንዲት ግመል ቢኖረው አንድ ሰው እንግዳ ሲመጣበት ያችን ያርዳታል። በጣም ቸሮች ነበሩ። እንዲህ ማከማቸት ምናምን ውስጥ አይገቡም። እንደው የቆላ ሰውን ባህሪ ይመስለኛል። ለነገ እንዲህ ማከማቸቼ ምናምን አይነት ነገር የለም። ዛሬን ነው ጄነረስ ሆነው ቸር ሆነው የሚኖሩት ማለት ነው። ታዲያ አቡ ጣሊብ ኢኮኖሚካሊ ያው በኢኮኖሚ ትንሽ ዝቅ ያሉ በመሆናቸው ምክንያት ረሱሉ አለይሂ ሰላቱ ወሰላም እኒህን አሳዳጊያቸውን አጎታቸውን በስራ ማገዝ አለብኝ የሚል ነበራቸው። ወጣቶች አሁን ከዚህ ብዙ መማር ይኖርብናል። ዝም ብዬ ወላጅ ያገዘኝ ልኖር ሳይሆን እኔ ወላጅን ምን ላግዝ። ነብዩ ሰለላሁ ዐለይሂ ወሰለም ወደ እረኝነት ስራ ገቡ ዐለይሂ ሰላቱ ወሰላም። እረኛ ሆነው የቁረይሾችን ፍየሎች በጎች ይጠብቁ ነበር። ሰሒሕ በሆነ ሐዲስ ላይ ማ በዐሰ አላሁ ነቢያን ኢላ ረዐል ገነም ብለዋል ነቢ ስ ሰለም። አንድንም ነቢይ አላህ አላከም ፍየልና በግ የጠበቀ ቢሆን እንጂ እረኝነትን ያላየ ነቢይ የለም ብለዋል ነቢ ሰለላሁ ዐለይሂ ወሰለም። ሰሓቦቹ አንተም አሏቸው። ነዓም ኩንቱ አርዓሃ ዐላ ቀራሪጣ ሊአህሊ መካ ብለዋል። አዎ ለመካ ሰዎች በተወሰኑ ክፍያዎች ደሞዝ ሳንቲሞች ምን ነበር እጠብቅላቸው ነበር። አዎ እረኝነት ሰርቻለሁ አሉ። ነብይ ሆነው ነው ነብይ ሰለላሁ ዐለይሂ ወሰለም እረኛ ነበርኩ የሚሉት። ብዙዎቻችን የመጣንበትን መናገር እናፍራለን ወይም እንደብቃለን። የመጣንበት ዝቅ ካለ ቦታ ሆኖ አሁን ከፍ ያለ ደረጃ ደርሰን ከነበር አይሆንም፣ አንናገርም። ብዙ ጊዜ ግን አንድ ሰው በራሱ የሚተማመን ከሆነ እንደውም የመጣበት ክብር ነው። ናም ፍየል መጠበቅ፣ በግ መጠበቅ፣ እዛ ጋ ያሉ እንስሶችን መጠበቅ ለነቢዩ ሰለላሁ ዐለይሂ ወሰለም የሰጣቸው ፋይዳ ምንድነው ይላሉ ታሪክ ጸሐፊዎች። ሁዱእ ሰጧቸዋል። ብቻቸውን የመሆን ከአላህ መክሉቅ ጋር ተፈኩር ለማድረግ ሰማይ ምድሩን ለማየት